የተከበራችሁ ተመልካቾቼ እንደምን ቆያችሁ? ባለፈ ስለ ስኳር ህመም ክትትልና ስኳር ህመም ያለባቸው ሰዎች ዋና ዋና የክትትል እና የህክምና ምሰሶዎች ፒላርስ ብለን አራት የተለያዩ የህክምና እና ክትትል ምሰሶዎችን አይተናል። ባለፈ ካወራናቸው የህክምና እና ክትትል ምሰሶ ወይም ፒላርስ ከምንላቸው ከአራቱ ዛሬ አንዱን ስኳር ህመም መድኃኒቶች አንዱ የሆነው ስለ ኢንሱሊን አወጋግና ስለ ኢንሱሊን መርፌ አስፈላጊነት ምንነትና እንዴት መጠቀም እንዳለብን በዚህኛው ቪዲዮ እናያለን። ቪዲዮውን ከመጀመራችሁ በፊት ሳብስክራይብ፣ ሼር እና ላይክ አድርጉ። እንዲሁም ደግሞ ኢንሱሊን የሚጠቀሙ ሰዎች የሚታውቁ ካሉ ለነሱም ሼር በማድረግ መረጃውን እንድታካፍሏቸው እጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ስለዚህ ኢንሱሊን ስንል ምን ማለታችን ነው? ኢንሱሊን ማለት ሆርሞን ነው። በተፈጥሮ በሰውነታችን የሚመረት የሰውነታችን የስኳር መጠን ሊጠብቅ በተፈጥሮ ፓንክሪያስ በምንለው የሰውነት ክፍል የሚመረት ሆርሞን ነው ኢንሱሊን የምንለው። ስለዚህ አንድ ሰው ስኳር የሚታመመው ይሄኛው ኢንሱሊን በበቂ ሁኔታ ሳይመረት ሲቀር ወይም ለዚህኛው ኢንሱሊን ከሰውነት የሚመረተው ኢንሱሊን ሴሎች በትክክል ለሱ መስጠት ያለባቸውን ምላሽ ሳይሰጡ ሲቀሩ አንድ ሰው ስኳር ህመም ይይዟል ማለት ነው። ስለዚህ በአጭሩ ኢንሱሊን ማለት ሆርሞን ነው፣ ከሰውነት የሚመረት ሆርሞን። ስለዚህ በሰውነታችን ውስጥ የሚመረተው በቂ ካልሆነ ወይም ሴሎቹ በቂ መልስ ካልሰጡት ከውጪ በፋብሪካ ተመርቶ የምንሰጠው መድኃኒት ይሄኛው ኢንሱሊን ይባላል ማለት ነው። ስለዚህ ስለ ኢንሱሊን ይሄን ካወራን ኢንሱሊን እንዴት ነው የሚሰጠው? ኢንሱሊን የምንሰጥበት መሳሪያዎች በመርፌ ነው የምንሰጠው። መርፌ ትንሽ በጣም ኢንሱሊን መርፌ አይታችሁ ታውቁ ይሆናል ብዬ አስባለሁ። ኢንሱሊን መርፌ ከሌላኛው መርፌ በጣም ትንሽዬ ነች። ሌላ ደግሞ በመርፌ መልክ ብቻ ሳይሆን አሁን ባደጉ በዘመኑ መልክ እየመጡ ነው ያሉት። በመርፌ መልክ አለ፣ በእስክሪብቶ በፔን ወይም የኢንሱሊን ፔን ይባላል። በእስክሪብቶ መልክ የመጣ አለ። እንዲሁም ደግሞ ኢንሱሊን ፓምፕ የሚባል አለ። አሁን እያደጉ እየመጡ ያሉ ቴክኖሎጂዎች በጣም እያቀለሉ ነው ያሉት እና ኢንሱሊን ሲሪንጅ አለ፣ ኢንሱሊን ፔን አለ፣ ኢንሱሊን ፓምፕ አለ። ስለዚህ ከነዚህ መንገዶች በአንዱ ነው ኢንሱሊን የምንወስደው። እኛ ጋር ያው የተለመደውና የምንጠቀመው የኢንሱሊን መርፌ ነች። ስለዚህ የኢንሱሊን መርፌ ወይም ሲሪንጅ ነው የምንጠቀመው መሳሪያ ማለት ነው። ስለዚህ ይሄ መሳሪያውን የምንጠቀመው ሲሪንጅ ከሆነ ቦታዎቹ የት የት ናቸው? ኢንሱሊን አንድ ሰው መወጋት ያለበት የት የት ቦታዎች ናቸው የሚለውን ስናይ አራት ዋና ዋና የተለያዩ ቦታዎች አሉ። አንደኛው እና የመጀመሪያው ኢንሱሊን የምንወጋበት ቦታ ሆዳችን ላይ ነው። ሆዳችን ላይ በተለያየ ቦታ ሆዳችን ላይ ቢያንስ ከእምብርታችን ቢያንስ ከ1 እስከ 2 ሴንቲሜትር ራቅ ብለን ወደ ታችም ሊሆን ይችላል ወደ ጎን ወይም ወደ ላይ ከእምብርታችን 1 ወይም 2 ሴንቲሜትር ራቅ ብለን መወጋት እንችላለን ማለት ነው ሆዳችን ላይ። ሌላኛው የምንወጋበት ቦታ ትከሻችን ላይ ነው። ትከሻችን ላይ በውጨኛው በኩል መጠቀም እንችላለን። በዚህም ሆነ በዚህኛው በሁለቱም በግራም በቀኝም መጠቀም እንችላለን። ሌላኛው መጠቀም የምንችለው ኢንሱሊን መወጋት የምንችልበት ቦታ ታፋችን ላይ በውስጠኛው ከፊት ለፊት እና በውጨኛው በኩል በሁለቱም በኩል ታፋችን ላይ ኢንሱሊን መርፌ መወጋት እንችላለን ማለት ነው። ስለዚህ ከነዚህ ውስጥ በጣም የሚመረጠው ቦታ ሆዳችን ላይ ነው። ከሆዳችን ወዲያው ወደ ደም ኢንሱሊን ቶሎ እንዲገባ የሚያደርግ ቦታ ሆዳችን ነው ማለት ነው። ስለዚህ ይህን እንዲህ ካልነው ኢንሱሊን ስንጠቀም ከመውጋታችን በፊት መጀመሪያ ምንድነው ማድረግ ያለብን? እጃችን መታጠብ ያስፈልጋል። ከዛ በኋላስ የምንወጋበት ቦታ ላይ ቦታውን በአልኮል ማጽዳት ያስፈልጋል። ቦታውን በአልኮል ካጸዳነው በኋላ እንዲህ ቆዳውን እንዲህ ከያዝን በኋላ ቀጥታ 90 ዲግሪ እንዲች መርፌውን እንዲህ 90 ዲግሪ ነው እንዲህ የምንወጋው። 90 ዲግሪ እንደዚህ መርፌውን ቀጥታ እንወጋዋለን ማለት ነው። ከመውጋታችን በፊት ነገር ግን የኢንሱሊን አይነቶች አሉ። ብዙ አይነት ኢንሱሊን አይነቶች አሉ። ሬጉላር የምንለው አለ፣ ኤንፒኤች ወይም ሌንት የምንለው አለ። ሌላ ሀገራችን ላይ በብዛት ያልገቡ ሎንግ አክቲንግ፣ አልትራ ሾርት አክቲንግ፣ ሾርት አክቲንግ የምንላቸው አሉ። ሀገራችን ላይ ብዙም አንጠቀማቸው። እነዚህ ብዙ አይነት ኢንሱሊኖች አሉ። ነገር ግን አሁን እኛ
ኮመንሊ በሀገራችን በብዛት ያለውም የምንጠቀመው ሬጉላር ኢንሱሊን እና ሾርት አክቲንግ ሬጉላር ኢንሱሊን እና ኢንተርሚዲየት አክቲንግ የምንለው ሌንቴ ወይም ኤንፒኤች እነዚህ ናቸው ያሉት እኛ ጋር ድፍሪሱ እና ሊጡ ማለት ነው። ስለዚህ የትኛው አይነት እንደሆነ ከመውጋታችን በፊት ማረጋገጥ ያስፈልጋል። የኢንሱሊን አይነቱ ትክክለኛው ነው የሚለውን ማረጋገጥ ይፈልጋል። ሌላኛው ኤክስፓየር ዴት ሁሌም መረሳት የሌለበት ነገር ብልቃጡ ላይ ሁሌም ኤክስፓየር ዴት ቀኑ የሚያበቃበትን ቀን በደንብ ከመውጋታችን በፊት ማየት ያስፈልጋል። ከዛ በኋላ ደግሞ ቅድም እንዳልነው ድፍሪስ ነው ወይም ውሃማ ክሊር የሆነ ነው ወይስ ዲፍሪስ ነው የሚለውን ነገርም ቼክ ማድረግ ያስፈልገናል ማለት ነው። ስለዚህ ከመውጋታችን በፊት ኢንሱሊን ከመውጋታችን በፊት ኤክስፓየር ዴት እናያለን እና መልኩን እናያለን። ቆዳችንን ማጽዳት በአልኮል ማጽዳት መርሳት የለብንም። ከዛ በኋላ መርፌውን ስንይዝ 90 ዲግሪ ቀጥታ እንዲይዘን ነው የምንወጋው። ስንወጋ ቀጥታ 90 ዲግሪ ይዘን ከወጋን በኋላ መርፌውን ቶሎ ማውጣት ሳይሆን ቢያንስ ለ10 ሰከንድ መርፌው እዛ አቆይተን ነው መንቀል ያለብን ማለት ነው። ስለዚህ ከዛ በመቀጠል ደግሞ ማውራት የምፈልገው ነገር ምንድነው? እስከ መቼ ነው ለምሳሌ ሆድ ላይ መውጋት ከጀመራችሁ እስከ መቼ ነው የምትቀጥሉት? እስከ መቼ የምለውን ነገር ቢያንስ አንድ ቦታ መውጋት ከጀመራችሁ ቢያንስ ለአንድ ሳምንት እዛው ብትቀጥሉ የተሻለ ነው። ለምሳሌ ሆድ ላይ መውጋት ከጀመራችሁ ሆድ ላይ ቢያንስ ለአንድ ሳምንት በተለያየ ቦታ ሆድ ላይ እዛው ሆኖ ለአንድ ሳምንት ሆድ ላይ ትቆያላችሁ። ከዛ በኋላስ አንድ ሳምንት ካለፈ በኋላ ወደ ትከሻችሁ መምጣት ትችላላችሁ። አንድ ትከሻ ላይ ለአንድ ሳምንት በተለያየ ቦታ ላይ እያደረጋችሁ አንድ ሳምንት እዚህ ትቆያላችሁ። እዚህኛው ትከሻ ላይ ደግሞ ለአንድ ሳምንት የተለያየ ቦታ ላይ አድርጋችሁ ለአንድ ሳምንት ታፋ ላይ እንደዛው በግራ ለአንድ ሳምንት ትቆያላችሁ። በቀኝ ለአንድ ሳምንት እንደዛ እያዞራችሁ ስትሄዱ አንዱን ቦታ ለመድረስ ቢያንስ ከአንድ ወር በላይ ትቆያላችሁ ማለት ነው። ስለዚህ እንደዛ ስታደርጉ ቢያንስ አያማችሁም። ይሄ ደግሞ ቦታው አያብጥም። ደግሞ ኢንሱሊኑ ቶሎ አብዞርብ እንዲሆን ወይም ወደ ደም ቶሎ እንዲገባ ይጠቅማቸዋል ማለት ነው። ስለዚህ ኢንሱሊን ስንወጋ ብዙ ጊዜ መርሳት የሌለብን ነገር ምንድነው? ኢንሱሊን ሲወጋ ኢንፌክሽን ቁስል ያለበትና ኢንፌክሽን ያለበት ቦታ ላይ መወጋት የለበትም። ሌላኛው ያበጠ ቦታ ለምሳሌ በተደጋጋሚ አንድ ቦታ የምንወጋ ከሆነ ያ ቦታ ሊያብጥ ይችላል። ስለዚህ ያበጠ ቦታ ላይ በፍጹም ኢንሱሊን መውጋት የለባችሁም። ሌላኛው ከወጋችሁ በኋላ ኢንሱሊን ከተወጋ በኋላ ቦታውን እንደዚህ ማሸት አያስፈልግም። ወቅታችሁ መተው ነው ያለባችሁ። ስለዚህ ቦታውን በፍጹም ማሸት የለባችሁም ማለት ነው። ስለዚህ እነዚህ ስለ ኢንሱሊን ያሉ አንዳንድ ቴክኒካል ነገሮችን ነው የነገርኳችሁ። ከዚህ በተጨማሪ ደግሞ ስለ ኢንሱሊን ማወቅ ያለባችሁ ነገር ምንድነው? ኢንሱሊን የሰውነታችን የስኳር መጠን በጣም ስለሚያወርድ በአመጋገባችሁ ላይ በፍጹም ጥንቃቄ ማድረግ ያስፈልጋችኋል። ለምሳሌ ኢንሱሊን ወስዳችሁ በፍጹም ምግብ መዝለል አያስፈልግም። ጠዋት ለምሳሌ ኢንሱሊን የወሰደ ሰው ቁርስ ዘለለ ማለት የሰውነቱ ስኳር ወዲያው ነው የሚወርደው። ስለዚህ በፍጹም ኢንሱሊን ወስዳችሁ ምግብ መዝለል አያስፈልግም። ስለዚህ የሰውነት ስኳር ከመብዛቱ ይልቅ ማነሱ ነው በጣም የሚያሰጋው፣ ለህይወት የሚያሰጋው ማነሱ ነው። ስለዚህ ምግብ በትክክል ቶሎ መብላት ያስፈልጋል። ስለዚህ በፍጹም መሳሳት የሌለባችሁ ስህተት ኢንሱሊን ተወግታችሁ ምግብ መዝለል አያስፈልግም ማለት ነው። ይሄን እንዲህ ካልን አንድ ሰው ለምሳሌ ሰውነቱ ደሙ ውስጥ ያለው የስኳር መጠን ቢወርድ ምን አይነት ምልክቶች ይኖረዋል? አንደኛው እና የመጀመሪያው ማሳየት የሚጀምረው ራስ ምታት ይመጣል፣ ማዞር ይመጣል። ከዛ በኋላ ላብ ጥምቅ ያደርገዋል። አዙሮ ሊጥለው ይችላል። አይኑን ብዥ ሊለው ይችላል። አንገቱን ሊያመው ይችላል። ከዛ በኋላ መጨረሻ ላይ ወደ ራስን መሳት ነው የሚመጣው። የሰውነት የስኳር መጠን በጣም እየወረደ በሄደ ቁጥር ማላብ፣ ራስ ምታት፣ ብዥ ማለት፣ ማንቀጥቀጥ ሊኖረው ይችላል። አንገት ህመም ይኖራል። እነዚህ ምልክቶች መጀመሪያ ከእናንተም በተጨማሪ ከእናንተ ጋር የሚኖሩ ሰዎች ቤተሰብ እነዚህ ምልክቶች ማወቅ አለባቸው። ምክንያቱም እንደዚህ አይነት ህመም ተሰምቷችሁ ራሳችሁን ከሳታችሁ ወዲያው በአካባቢ ያለውን ስኳርም ሆነ ማንኛውም ጣፋጭ ነገር ቶሎ መስጠት ያስፈልጋል ማለት ነው። ምክንያቱም ወደ ህክምና ቤት ራሱ እስክንወስድ ድረስ ጊዜ ላይሰጥ ስለሚችል እናንተ ጋር ጣፋጭ ነገር ሁሌ ቢኖር ይመከራል። ጣፋጭ ነገር ለስኳር ታማሚዎች አንመክርም።
ነገር ግን እንደዚህ አይነት የስኳር መውረድ ምልክቶች ሲኖሩ ሁሌ እነዚህ ጣፋጭ ነገሮች ይጠቅማሉ። ወዲያው ለምን የስኳር መጠን ከፍ ለማድረግ ስለሚጠቅሙ እነዚህ ነገሮች ቶሎ መጠቀም ያስፈልጋቸዋል ማለት ነው። ስኳር ሲበዛ ያው ታውቃላችሁ ሽንት መብዛት፣ አፍ መድረቅ እነዚህ ነገሮች ነው የሚኖሩ ስኳር ሲበዛ ደግሞ ሲበዛ ሽንት ቶሎ ቶሎ ይመጣል። ቶሎ ቶሎ ውሃ ይጠማችኋል። ቶሎ ቶሎ ውሃ ይጠማችኋል እና አፋችሁ ይደርቃል። እነዚህ ነገሮች የመብዛቱ ምልክት ነው። ቅድም እንዳልኳችሁ የማነሱ ምልክት ቅድም ነግራችኋለሁ። ስለዚህ ይሄ ኢንሱሊን በተመለከተ ነው ይህን ቪዲዮ የነገርኳችሁ። ይጠቅማችኋል ብዬ አስባለሁ። ለሚጠቅመውም ሰው የሚታውቁት ሰው ካለ ሼር እንድታደርጉ እጠይቃችኋለሁ። አመሰግናለሁ። እወዳችኋለሁ። በሚቀጥሉ በሌሎች ቪዲዮዎችም እንድንገናኝ ፕሊዝ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ አድርጉት። አመሰግናለሁ ውድ የቻናሌ ቤተሰቦች እወዳችኋለሁ።